የሰው ልጅ ተፈጥሮ ያዘዋል ማለት ነው። ኡመኒ ኢልመነማ ከረቢን አዱኛ ከንጉባት ተርገምሲሴ ሰሙ ቀባ ሰሙ ከናኔ ወኒ ኩን ቁልቁሉ ሞ ቁልቁሉ ምት ወኒ ኩን ስሪ ሞ ስሪ ምተቹ ገርገር ባፈቹ ኡመመት ይርቀምሲስ ከናፍ ቁርአን ኬና ረቢ ወይተ ቁርአንን ዱበቱ ካዮ ኢልመነማ ለፈካይ የሰው ልጆችን ዓላማ አላህ በቁርአን ሲያስቀምጥ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አኒን ኢልመነማሌ ጂኒሌ ዋን ብራት ፊሉሜ ጀድ ማሊፍ ሆነናን አኪሳን ነገበረኒ ፌላ እስላሙማ የለም በርሲሱ ካየን ኡመኔፍ ሆረኔ ያኔ ኡግኔ አዱኛር ደሙኒ ኩንትርፊዳ ካየን እስላሚ ኡመኔፍ ከረቢሌ ቁርአንን ዱበቴ አኪስ ገበሩፍ ረቢን ገበሩኩን ከሚዳ ረቢን እስላሚ አቡንቱ ከገነማ ገልገላ ጉያ ኬሰ ጊዜ ሸሰላቱፍ ከጂቶ ከደምዱፍ እስላሚ ረቢን የሚገበሩ ከሚጀናን ከለምሱ ባኔ ከንዱበቹ ባኔ እስላም የሚገዛው ቤት አምላክ ማን ነው? በቀን 5 የሚሰግድለት በወር አንድ የሚጾምለት ስግደት የሚያደርግለት አምላክ ማን ነው የሚለውን ዛሬ ለመናገር ለማሳወቅ ለወንድሞቻችን ግልጽ ለማድረግ ነው ማለት ነው። አላህ በቅዱስ ቁርአን የራሱን ማንነት ሲናገር ከሰው ልጆች እንዴት እንደሚለይ ሲናገር ምን ይላል? ቁል ሁወ አላሁ አሐድ ያ እርገማኪያ ያ ሙሐመድ ኡመተከ እንጀዲማን አላሁ አሐድ ረቢን ቶኮ አላህ አንድ ነው በላቸው። ለም የሊድ ወለም ይውለድ አይወልድም አይወለድም። ለምን? ፈጣሪ እስከሆነ ድረስ የፈጣሪ ባህሪነቱ ምንድነው? ኡመኒ ረቢ ከና ነማንገርገርቴ ረቢን ከና ይንቃሉስ ይንቃላች ወለም የኩን ለሁ ኩፉወን አሐድ ለሚ ረቢ ከና ፈካቱ ተኮለ እንጅሩ ጀዳየቹ ከናፍ እስላሚ እስላማ ነገያ ከነገያ በርባዱ ከነገያ ለብሱ ከመቃኝ ኪሳቱ እስላም ከጀዱ አፋን አረቢፋ የጋ አፋን ኦሮሚፋ ጅጅሩ ነጋ ረቢ ቡተሙ ከጀዱ ከና ጉያ አርዳ በከ ደነቲ አከሱመስ ጨራ እስላም ቆፋ መስጂድ ዱበኑ አለባኔ ወረከነ ከእስላም እንተይ ከእስላምማ ከና ፈጎ እስላሚ ጦንቃይ ሲንጀራ ቱረን እስላሚ ፈልፈላ ሲንጀራን እስላሚ አከን ጎላ ከየደን አዱኛ ከንጉባ ለምን ተገት ገርጋቶ ቆፍቱ መርባቱ ለ ኪታቡ እንዲቆረጥ ከእስላም አለ ቆረጥ ከእስላም አላለ ቆረጥ ለአዱኛ ከንጉባ ነሙ ወራቅ ነሙ ወፈልፈሉ እጀኖ እስላሚ ትፍረተ አማንታን ደራቱ ፍረኔቹ በዚህ ምድር ላይ ጠይቅ እስኪ እስልምና የወሰደውን ያህል እርምጃ ሌላ እምነት አልወሰደም። በማን ላይ? በጠንቋዮች ላይ። በማን ላይ? ስህር በሚያደርጉ ሰዎች ላይ። በማን ላይ? ሰዎችን በሚያታልሉ ሰዎች ላይ እስልምና የወሰደውን እርምጃ ማንኛውም ሃይማኖት ማንኛውም ሰው አልወሰደም። ግንሳ እኛ መንገድ ላይ በየቦታው መልእክት ስለማናስተላልፍ ብቻ ከጀርባ እስላም ስህር ይሰራል፣ እስላም ጠንቋይ ይባላል። እኛም መስሎ የሚሰሩ ሰዎችን ደግሞ በእኛ በማላከክ የእስልምናን ጥሩ ስብዕና በመቀየር በወንድሞቻችን ልቦች እያስገቡ ስለሆነ ከናም ገመስላሙማ ሲያሙ ጅራ ገመስላሙማ ኮት እስላሙማን አመንታ ባሬዱማ አመንቲ ሚርገነማ ዲቃብ ጉዳ አክሩም ኢሳቴጉ ባሬዱማ ኢሳት ቀበይሳ ካይጉ ሲንጀና هرباف أسمر دابنا والسلام عليكم ورحمة الله وبركاته.